ሰርቭ ሊንክ ምን እንደሆነና አንድ መምህር ገብቶ ሳይን አፕ አድርጎ ወይ ሎጊን አድርጎ እስከ መጨረሻው ኮንቴንቶችን ታስኮችን ክሬት እስኪያደርግ ያለውን ነገር በመምህራንና በተማሪዎች መካከል የሊንኬጅ የሚፈጥር ሲስተም ማለት ነው። ሰርቭ ሊንክ ማለት ያ ነው። ተማሪም ሆነ ማንኛውም ሰው የሰርቭ ሊንክ ተጠቅሞ አሁን ሼር የተደረገላችሁን ሊንክ ተጠቅሞ ወደ ዌብ ሲገባ መጀመሪያ የሚያገኘው ፊውቸር ይሄን ይመስላል። ተርን ዮር ቲቺንግ ኢንቱ ሪል ኢንካም ይላል። ለመምህራን ቅድም እንዳልኳችሁ ኢንካም ጀነሬት የሚያደርጉበት አዝዌላስ ደግሞ ተማሪዎች የከበዳቸውን ጥያቄ ሊሆን ይችላል፣ ኮንሰልታንት ሊፈልጉ ይችላሉ፣ ጥያቄ እንዲሰራላቸው ሊፈልጉ ይችላሉ። አንድ ጥያቄ ሊሆን ይችላል፣ ብሔራዊ ኤግዛሞች አሉና እነዛን ተማሪዎች የከበዳቸውን ታስክ ይለቃሉ ወይንም ታስክ ፕሮቫይድ ያደርጋሉ። መምህራን ደግሞ የሰርቪስ አገልግሎት ይሰጣሉ ማለት ነው። ይሄ ነው አጠቃላይ ዓላማው። እዚህ ጋር ወደ ሲስተሙ ከመግባቴ በፊት አንዳንድ ኪወርዶች አሉ የምጠቀማቸው፣ በኋላ በእርግጥ ክላሪፋይ አደርጋቸዋለሁ በደንብ። እንዳልኳችሁ ከስያሜው ስንጀምር ሰርቭ ሊንክ ነው፣ ማገልገል ነው። ወይም ሰርቪሶችን ታስክ ፕሮቫይደሮች አሉ፣ ማለትም ስራ እንዲሰራላቸው የሚፈልጉ ተማሪዎች ስራ እንዲሰራላቸው ይፈልጋሉ፣ ጥያቄ እንዲሰራላቸው መማር ይፈልጋሉ፣ የከበዳቸው ኮርስ ይኖራል። ያንን ፕሮቫይደር ወይም ታስክ የሚለው ያ ነው ማለት ነው። በቋንቋ ደረጃ አማርኛና እንግሊዝኛ፣ በሰርቪስ ደረጃ ደግሞ መምህራንና ተማሪዎችን እናገናኛለን። ቀጥታ ወደ ሳይን አፕ ማድረጉ እንሄዳለን ማለት ነው። እዚህ ጋር እንደመጣ የሚያሳየን ቁጥር አለ። 100,000 አለ፣ 50,000 አክቲቭ ስቱደንት፣ 100,000 መምህራን የሚሉ አሉ። ስታርት ዩዝ ይላል። እዚህ ላይ እንደምታዩት ሁለት ምርጫ አለ። ከዛ ተማሪዎች መምህር የሚላለ በዋናነት ቅጠም ላይ ሶስት አይነት ዩዘሮች አሉ። አንደኛው ዩዘር መምህራን ናቸው። ሁለተኛው ማለትም ሰርቪስ ክሬት አገልግሎት ለተማሪ የሚሰጡ ሁለተኛው ዩዘሮች ተማሪዎች ናቸው። እነሱ ደግሞ የከበዳቸውን ነገር ትምህርት ሊሆን ይችላል፣ ጥያቄ የሚያቀርቡ ናቸው። ሌላኛው የቲም ወርክ ሰራተኞች አድሚን ሊሆን ይችላል፣ ፋይናንስ ማናጀር ሊሆን ይችላል፣ ሞዴሬተር እና ሌሎችም እንደ ኢንተርናል ዩዘር ሆነው የሚያገለግሉናሉ። እነሱ አድሚን የሚደረጉት በአድሚን በኩል ነው። እዚህ ጋር ግን መመዝገብ የሚችሉት ተማሪዎችና መምህራን ናቸው ማለት ነው። እዚህ ጋር ስለ መምህራን ቅድም ጠቅሶታል ፓልጋሽታልና ሁለት አይነት መምህራን አሉ። በኢፒኤምኤስ ሲስተማችን አለ። በኢፒኤምኤስ የተመዘገቡ ሲስተማችን እኛ ገቨርንመንታል ሬጂስተርድ ብለን መምህር መሆናቸውን ያረጋገጥናቸው ኦልሬዲ ከኛ በሰርቭ ሊንክ ሲስተም ቬሪፊኬሽን የማይፈልጉ መመዝገብ የማይጠበቅባቸውም ቀጥታ ሎጊን አድርገው መግባት የሚችሉ ቁጥር አለ። ፒኤምኤስ ላይ ሲመዘገቡ ስልክ ቁጥር ስላላቸው ያን ስልክ ቁጥርና ፓስወርዳቸውን ያንን ፓስወርድ ተጠቅመው መግባት ይችላሉ ማለት ነው። እነሱ ቬሪፊኬሽን አይጠይቁም። ሌላኛው ግን ይሄ በዋናነት አሁን ሳይን አፕ ላይ ማሳያችሁ ሰልፍ ሬጂስተር ቲቸሮች ነው ማለት ነው። ሁለት አይነት ቲቸሮች አሉ። ሰልፍ ሬጂስተር ቲቸሮች እና ገቨርንመንታል ሬጂስተር ወይም ቀድመን በኢፒኤምኤስ የተዘገበናቸው መምህራን አሉ ማለት ነው። በዚህ ላይ መጀመሪያ ጆይን ለማድረግ ወደ ሰርቭ ሊንክ ማለትም ሰልፍ ሬጂስተር ለራሳቸው ኢፒኤምኤስ ላይ የነበሩ መምህራን የመጀመሪያ ራውንድ ዋን ኢንፎርሜሽን የምንጠይቃቸው የመጀመሪያው ፉል ኔም ነው። ፉል ኔማቸው እዚህ ጋር ያስገባሉ።